እንግዲህ ኦርቶዶክሳዊነት በራሱ አሸናፊነት ነው ሲጀምር። ምክንያቱም እውነት ነው። እውነት ምን ጊዜም አሸናፊ ነው። ሰዎች እውነትን ለጊዜው ሊቀብሩት ይችላሉ፣ ሊያሳድዱት ይችላሉ። ግን እነዛ እውነትን የሚታገሉ ሁሉ ጊዜ ሐሰተኞች ስለሆኑ ተሸናፊዎች ናቸው። ይሄ እውነት በደጋፊ ብዛት ላይ የተመሰረተ አይደለም። በእጅ ብልጫ፣ በደጋፊ በቲፎዞ አይደለም። የእውነት ማንነት በራሱ ምክንያቱም እውነት ደግሞ ራሱ ክርስቶስ ነው። ኦርቶዶክሳዊነት ማለት ክርስቶስን መከተል ነው። የክርስቶስ አካልነት ነው። ስለዚህ የክርስቶስ አካል የሆነ ሁሉ ጊዜ አሸናፊ ነው። ክርስቶስ መከራን ሁሉ ተቀብሎ የመከራ ፍጻሜ የሆነውን ደግሞ ሞትን በመስቀል ላይ የውርደት የመጨረሻ በሆነው በመስቀል ላይ ተቀብሎ ይሄ የመከራው ፍጻሜ ነው። የውርደቱ ስለኛ ሲል የተቀበለው ተዋርዶ የመጨረሻው ከፍታ ነው። ከዛ እንደገና ደግሞ ወደ መቃብር ወረደ። ከዛ በኋላ ግን በትንሳኤ ድል አደረገ። ስለዚህ ኦርቶዶክሳዊነት በራሱ አሸናፊነት ነው። ኦርቶዶክሳዊነት ሁሉ ጊዜ አዲስነት ነው፣ ወጣትነት ነው። በኦርቶዶክሳዊነት እርጅና የለም፣ ብሌት የለም፣ ሽንፈት የለም። ስለዚህ ከኛ ከኦርቶዶክሳውያን የሚጠበቀው ምንድነው? ያንን ክርስቶስ የሰጠንን እውነትና ድል አድራጊነት ገንዘብ ማድረግ ነው፣ ማወቅና ይህንን እንዳንኖርበትና እንዳንገልጠው ያሉትን ፈተናዎች ማስወገድ ነው። ልክ የተዳፈነን እሳት አመዱን እንደ መግለጥ ነው። አዲስ ነገር አናመጣም። ስለዚህ ኦርቶዶክሳዊነት አሸናፊነት የራሱ የባህሪው ነው። የሲኦል ደጆች ወአናቅጸ ሲኦልኒ ይህይልዋ ብሏል ባለቤቱ። የሲኦል ደጆች የተባለው ሐሰትና ወደ ሲኦል የሚወስዱት ማለት ነው። ራሷ ሲኦል ሳትሆን የሲኦል ደጆች ማለት ወደ ሲኦል የሚወስዱ የተለያዩ ሐሰቶችና የሐሰት ሰራተኞች እነሱ ይጥራሉ። ቤተክርስቲያንን ያጠፋት ይመስላቸዋል። ኦርቶዶክሳዊነትን እየቀበሯት ይመስላቸዋል። ግን መጨረሻ የሚቀበሩት እነሱ ናቸው። በታሪክ እንደታየው ግን ይሄ ዝም ብሎ አይመጣም። ዝም ብሎ በአጋጣሚ አይመጣም። ይሄን በመተረክ ብቻ አይመጣም። ኦርቶዶክሳዊነት አሸናፊነት ነው እያሉ ዝም ብሎ ቁጭ ብሎ ከሌላ በመጠበቅ ብቻ አይመጣም። መስራት ግን ይፈልጋል። ምክንያቱም የእግዚአብሔር አሰራር ሁል ጊዜ ሱታፊያዊ ነው። ሲያድነንም በሱታፌ ነው። እንዲሁ ዝም ብሎ እሱ መዳናችንን ስለፈጸመ ብቻ ማንም ሰው አውቶማቲካሊ አይጸድቅም። ያንን ገንዘብ ማድረግ ሱታፊያዊ በሆነ መንገድ ገንዘብ ማድረግ ያስፈልጋል። ስለዚህ ክርስቶስ የሰጠንን ድል አድራጊነት በኦርቶዶክሳዊነት ውስጥ ያለውን ድል አድራጊነት ያንን ገንዘብ ለማድረግ ለመግለጥ ለመኖር ተግባራዊ ለማድረግ መስራት አለብን ነው ሱታፊያዊ ስለሆነ። ስለዚህ ሞዓ ተዋህዶ ማለት ኦርቶዶክሳዊነት ባህሪው አሸናፊ ስለሆነ ራሱ አሸናፊነት ድል አድራጊነት ስለሆነ ያንን መኖር ፕራክቲስ ማድረግ መግለጥ አለብን። ያንን ሊሸፍኑት ያሉትን አቧራዎች ማራገፍ አለብን ነው። ሁልጊዜ ከመከራው ባሻገር ትንሳኤውና ድል አድራጊነቱን ነው ማየት ያለብን። ሁልጊዜ በክርስትና የሚመጣ መከራ ወደ ክብር ነው የሚወስደው። መሰላል ነው፣ ደረጃ ነው። ደረጃ ሲወጡት አቀበት ነው። ግን አቀበቱን ደረጃውን በወጣ ነው መጠን ከፍ እያለ ነው የምንሄደው። ሁልጊዜ ወደ መስቀሉ በወጣን ቁጥር ወደ ክብር፣ ወደ አክሊል፣ ወደ ትንሳኤው ነው የምንሄደው እና ኦርቶዶክሳዊነት ሁልጊዜ ባህሪው ይሄ ነው። ግን ያለ መከራ ደግሞ ወደዛ ትንሳኤ መድረስ አይቻልም። ስለዚህ መከራውን ብቻ ሳይሆን መስቀሉን ብቻ ሳይሆን ስደቱን ብቻ ሳይሆን ምርኮውን ብቻ ሳይሆን ማየት ያለብን ሚጠቱን ነው። አሁን ወደ ሚጠቱ መምጣት አለብን። አንዳንድ ጊዜ ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚሉት አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። ይሄ ትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። በቃ ከዚህ በላይ ሊቀጥል አይችልም፣ አይገባም፣ ሊቀጥልም አይችልም። በዚህ ዘመን የመጣብን ስርዓታዊና ርዕዮተ ዓለማዊ የሆነ ቤተ ክርስቲያንን የሚገፋ የሚያሳድዳት አሰራር ሀገር ውስጥ መጥቷል። ብዙ አመቱ ነው። ለምን ከዚህ በፊት እንዲህ አይነት ስብስብ አልኖረም ብንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳን ስናይ ጥምቀቱ የተጀመረው ከቤተ መንግስት ነው። መሪዎች ተጠምቀው ህዝባቸውን በትንቢት የክርስቶስ ልደት ሲጠብቁ የነበሩትን ሰዎች መጥተዋል እኮ የምትጠብቁ ሲባል እሺ ብሎ ተሰልፎ መጠመቅ ነው የምናውቀው። እንደ ሮማ ነገስታት ዘመን ከስር ወደ ላይ አምኖ ከቤተ መንግስትን ማሳመን ሳይሆን ቤተ መንግስት ተቀብሎ ማሳመን ነው። ስለዚህ የኢትዮጵያ ባህል ውስጥ ከራሱ ቤተ መንግስት ከራሱ የፖለቲካ ስርዓት ከአገር በቀል አደረጃጀቶች የራሳቸውን እምነት ሲያጠቁ ታይቶ አይታወቅም። ልምድ የለንም፣ ባህል የለንም። በዚህ የተነሳ እንደዚህ አይነት ማህበራት ብዙ አልተቋቋሙ። የውስጥ ፈተናዎች ኑፋቄ መዋጋት፣ ፍልስፍናዎችን መልሶ በኦርቶዶክሳዊነት ማቃናት እንዲህ ነው እንጂ የምናስበው መዋቅራዊ ስርዓታዊና ርዕዮተ ዓለማዊ ነገር ሆነ ብለን አስበንበት አናውቅም። በስርዓተ መንግስቱ፣ በህገ መንግስቱ፣ በፖሊሲዎች፣ በትምህርት ቤቶች እና በመዋቅር በአጠቃላይ በሀገሪቱ ሂደት ውስጥ አሁን ባለው ሂደት ኦርቶዶክስን ስር ነቀል ማጥፋት ሂደቶች የታወቁ አካል ናቸው። ምንም መረጃም ማስረጃም አይጠይቁም። ምክንያቱም እየሞተ ነው፣ ኦርቶዶክስ እየሞተ ነው፣ ማስረጃው ምንድነው አይባልም። በየጊዜው ዜና ነው። ለዚህ ውክልናም አይጠይቅም። ኦርቶዶክስ መሆን በቂ ነው፣ ሰው መሆን በቂ ነው። ክፉን ለመቃወም፣ ኃጢአትን ለመቃወም፣ በደልን ለመቃወም በቃ ለማለት
አታጥፋ ለማለት ምንም አይነት አይጠይቅም ማለት ነው። ይሄ ጉዳይ እናወራለን፣ ያለውን ሁኔታ እናወራለን። እኔ አስተምሬ የላኩትን ምእመን ከገደሉብኝ፣ ቤተክርስቲያኑ እንዲሰራ ሂጄ ያስተማሩበትን አውደ ምሕረት ካቃጠሉብኝ የኔ መምህርነት ምንድነው? ደቀ መዛሙርቱ ሂደው የሚያገለግሉበት አውደ ምሕረት ከፈረሰ፣ የሚያስተምሩት ምእመን ከተቃጠለ፣ ከታረደ፣ ከተሳደደ፣ ቤቱ ከተፈናቀለ፣ ንብረቱ ከተወረሰ ምኑን መምህር ማን ላይ ነው መምህር መሆነው? ይህ ምን አስተማሪ ነኝ ራሴ? እንዴት አይነት እረኛ ሆናለሁ? ስለዚህ ጉባኤ ቤት እናያለን፣ መጽሐፋዊ አስተምሮ እናያለን። የቤተክርስቲያንን ጥቃት፣ መገለል፣ መገፋት፣ መጎሳቆል፣ መዋረድ፣ መሳደድ፣ በመዋቅር ደረጃ ማጥፋት ይሄ እናያለን። ቤተክርስቲያን ለምን ብለንም እናስባለን። ስለዚህ ያም ነው ወደዚህ እንድናመጣ ያደረገን። ትናንትም በነበረን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አብዛኛውን ሂደቶቹ የጉባኤ ቤት መምህራን ባለቤት ናቸው። ነገስታት ከነገስታት ሲጣሉ ያስታርቁ ነበረ። አንዱ መስፍን ከአንዱ መስፍን ሲጣላ ያስታርቁ ነበረ። በመካከል ላይ ሲያበላሽም ትክክል አይደለም ብለው እስከ ማወገዝ ይደርሱ ነበረ። የተበላሹ ስርዓቶችን መምህራኑ በየጉባኤ ቤት ትክክል አይደለም ብለው ረፍ ይሉ ነበረ። ስለዚህ አሁንም የተሰማን ያ ነው። ኦርቶዶክሱ እየጠፋ ነው፣ በስልት እየተደረገ ነው። እኔ በጉባኤ ቤት መምህር ነኝ ብዬ ባስብ እያስተማርሁ ነው። በማስተምርበት ሂደት ውስጥ የማስተምረው ትምህርት ወንጀለኛ ትምህርት ነው። ወንጀለኛ ትምህርት ነው፣ ኋላ ቀር ነው፣ አይፈለግም። ወንጀለኛ ሀሳብ ነው፣ ህግ አያውቀውም፣ ወይም ደግሞ በትክክል ርቱ አይደለም። የማስተምርበት ሃይማኖት ደግሞ አሁንም የተኮነነ ነው። በሕገ መንግስቱ ደረጃ እስኪጠፋ ድረስ የተፈረደበት ነው። በየተለያየ መዋቅር ስርዓት ውስጥ የተቀጠቀጠ ነው እና እኔ መምህሩኝ የማስተምረው ምኑ ላይ ነው? ምኑ ላይ ነው ሃይማኖቴን ማስተምረው? ስለዚህ ደቀ መዛሙርቱ ተምረው ማን ነው የሚያስተምሩት? የት ላይ ነው መምህር የሚሆኑት? እነሱ ሲኖራሉ ወይ? ጉባኤ ቤቱ ይቀጥላል ወይ? አይቀጥልም። ምክንያቱም ትናንት በተደረጉ ችግሮች ምክንያት በጣም ብዙ ጉባኤቶች ፈርሰዋል። በጣም ብዙ ጉባኤቶች፣ በጣም ጉባኤ ቤት የነበራቸው አድባራቶች ፈርሰዋል። ስለዚህ የምናስተምረው ቦታም ስለሌለ ስደት ላይ ስለሆነ እንደ ጉባኤ ቤት እናነሳለን፣ እንጥላለን። አቅጣጫዎችንም ለማየት እንሞክራለን ችግሮችን። ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በሕገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ሕሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። አሁን በቤተክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርስዎ ይበሉት እርስዎ ይበሉት እርስዎ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው፣ ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም። እኛ ኦርቶዶክሳውያንን ምናልባት አንዱ ጎርቶናል ብዬ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉ ነገር የቤተክርስቲያኒቱን አስተምሮ ሃይማኖቷን፣ አስተምሯን፣ ዶክትሪኗን፣ ቀኖናን፣ ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ፣ ስርዓቷን ለማስጠበቅ፣ ምእመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። ናፖሊዮን ምን አለ ይባላል? ሀገሩን የሚጠብቅ ሰው ምንም አይነት ወንጀል አይሰራም፣ ወይም ሀገርን ለመጠበቅ የሚሰራ ስራ ሁሉ ምንጊዜም ህጋዊ ነው ይላል። ምክንያቱም ህግ የሚወጣው ሀገርን ለመጠበቅ ነው። ሀገርን ለመጠበቅ ተቃራኒ የሆነ ነገር ግን ህግም ቢሆን ህገ ወጥ ነው፣ አፍራሽ ነው። ስለዚህ ቤተክርስቲያንን ለመጠበቅ ምእመናንን ለመጠበቅ የሚሰራ ስራ የቤተክርስቲያኒቱ አስተምሮ፣ ስርዓት፣ ዶግማ እነዚህን እስካልተላለፈ ድረስ ምንጊዜም ህጋዊና የተፈቀደ ነው። አዲስ በየቀኑ ሲፈቀድ አይሉም። ለምሳሌ አሁን ቅዱስ ሲኖዶስ ዛሬ እዚህ ቤተክርስቲያን ይቀደስ፣ ዛሬ ወንጌል ይሰበክ እያለ አዲስ መመሪያ ሲያወጣ አይውልም። ኦልሬዲ የቤተክርስቲያኒቱ ስራዋ ነው። ልክ እንደ መተንፈስ ነው። አሁን ለመተንፈስ ማንንም አናስፈቅድም አይደለ? ስለዚህ ኦርቶዶክሳዊነትን ለመጠበቅ በየቀኑ ገሌ ይፍቀድ እያል ደብዳቤ ስንጻጻፍ ነው። የተፈቀደ ስራ ነው እና በዛ መንገድ መቀጠል የሚገባበት ሁኔታ ነው።